ሰላም የዚህ ቪዲዮ ተከታታዮች፣ በዛሬ ቪዲዮዎችን ይዘንላችሁ የመጣነው እንዴት ነው መምህራንን በክፍልና የትምህርት አይነት አሳይን የምናደርገው የሚለውን ነው። እጅግ በጣም ቀላል ነው። እናንተ ብቻ ቻናሉን ሰብስክራይብ ማድረግ፣ ከተመቻችሁ ላይክ ማድረግ እንዲሁም የሚስተካከሉ ነገሮች ካሉ ኮሜንት ላይ መጻፍ አትዘንጉ። በዛሬው ቪዲዮአችን ላይ የምናየው አሳይን እንዴት እንደምናደርግ ስለሆነ ይህንን ስራ የሚሰሩልን አድሚኖች ናቸው። አድሚኖች የራሳችሁን ዩዘር ኔም ታስገባላችሁ። እዚህ ጋር ፓስወርዳችንን እናስገባለን። ፔጁ ከከፈተልን በኋላ በግራ በኩል ላይ ከተዘረዘሩት ኦፕሽኖች ውስጥ ለዛሬው የሚያስፈልገን አካዳሚክ የሚለው ስለሆነ አካዳሚክ የሚለውን እንመርጣለን ማለት ነው። አካዳሚክ የሚለውን ስንመርጥ ሌላ ብዙ ኦፕሽኖች ያመጣልናል። ከነዚህ ኦፕሽኖች ደግሞ አሁን የሚያስፈልጉን ሁለት ናቸው። እነሱም አሳይን ቲቸር እና ቲቸር ፕሌስመንት የሚሉት ሁለቱ ናቸው የሚያስፈልጉን። መጀመሪያ ግን ቀድመን አሳይን ማድረግ ስላለብን አሳይን ቲቸር የሚለው ጋር እንገባለን ማለት ነው። አሳይን ቲቸር የሚለው ጋር ይኸው በዚህ መንገድ ገብተናል። አዲስ መምህር አሳይን ለማድረግ ከላይ አድ አሳይን ቲቸር የሚለው ጋር እንገባለን። እሷን ክሊክ ታረጓታላችሁ። ክሊክ ካረግናት በኋላ አካዳሚክ ይር በራሱ ያስቀምጥልናል። ፕሮግራም እዚህ ጋር እንምረጥለት። ሬጉላር አልኩት። ግሬድ አሁን አሳይን የማደርገው መምህር ስንተኛ ክፍል ነው የሚገባው? ግሬድ 4 ነው እንዲገባ የምፈልገው ይሄ መምህር። ስለዚህ ግሬድ 4ን መረጥኩለት። ሳብጀክትስ ምን መምህር ነው? ምን ሳብጀክት ነው የሚያስተምረው? ኢቲክስ መረጥኩለት። እዚህ ጋር ቲቸር የሚለው አለ። ቲቸር የሚለው ጋር እንዳለ ትምህርት ቤቱ ሲስተም ላይ የተመዘገቡ መምህሮችን ነው የሚያመጣላችሁ። ከነሱ ውስጥ ነው የምንፈልገው። ከዚህ ውስጥ ፈልጌ አግኝቼዋለሁ። አስገባው። ሴክሽን የሚለው አራተኛ ክፍል ያሉትን ቶታል ሴክሽን ነው የሚያመጣልኝ ማለት ነው። አድ እንለዋለን። ይሄን አሳይን አድርገን ጨርስን ማለት ነው። አሁን ቲቸር ፕሌስመንት ጋዛው አካዳሚክ ጋር ገብተን ደግሞ ቲቸር ፕሌስመንት ላይ ደግሞ እንገባለን። ቲቸር ፕሌስመንት ላይ እና አሳይን ቲቸር የሚለየው ምንድነው? ፕሌስመንት ሴክሽን ነው እዚህ ጋር አሳይን የምናደርግለት። 3 ነጥብታዋን እዚች ጋር ያለችውን ነክቼ በፈልግ ኤዲት በፈልግ ዲሌት ማድረግ እችላለሁኝ። እዚህ ጋር አሁን አሳይን ስናደርግ እዚህ ጋር ፕሌስመንት ስናደርግ ሁለት አይነት መንገዶች ይኖሩናል። አንደኛው አውቶማቲክ ነው። ሁለተኛው ማኑዋል ነው። አውቶማቲክ ማለት ያኔ ስንመዘግባቸው የሰጠናቸው ዲፓርትመንት ስላለ በሱ መሰረት ራሱ አውቶማቲካሊ ጄነሬት ያደርጋል። ማኑዋል ማለት ግን እኛ የምንፈልገው መምህር የምንፈልገው ሳብጀክት በምንፈልገው ሴክሽን ነው ራሳችን አሳይን የምናደርገው። ስለዚህ ዛሬ ማኑዋል የሚለውን እናያለን ማለት ነው። ማኑዋል የሚለው ጋር ስንነካው ይሄን ፔጅ ከፍቶልናል። እዚህ ጋር እንመርጣለን። ፕሮግራም ሬጉላር ነው። ቅድም አሳይን ያደረኩትን መምህር ነው እዚህ ጋር የምሞላው። ግሬዱን መረጥኩለት። ግሬድ 4 ሲል ግሬድ 4 ላይ አሳይን ያደረኩት ይሄን መምህር ስለሆነ እሱ ነው የሚያመጣልኝ። የዚህ መምህር ሳብጀክቱ ምንድነው? ራሱ ነው መርጦ የሚያመጣልኝ ቅድም አሳይን ስለያደረኩት። ሴክሽን የሚለው ጋር እንዲገባበት የምንፈልጋቸው ወይም የሚገባባቸውን ሴክሽኖች ሁሉንም እንመርጣለን። ሁለቱም ከሆኑ ሁለቱም ብቻ መምረጥም ትችላላችሁ። ሁሉንም ከሆነ ሁሉንም። አሁን እዚህ ጋር አራተኛ ክፍል ያሉት ሁሉንም ሴክሽኖች ነው። ከዛ አድ ቲቸር ብየዋለሁ ማለት ነው። ይሄው በዚህ መሰረት አሳይን አድርገን ጨረስን ማለት ነው። ይቺ ነች ስራዋ። እንዴት አሳይን እንደምናደርግና እንዴት ሴክሽን እንዴት ዲስትሪቢዩት እንደምናደርግ አይተናል ማለት ነው። እዚች ጋር የምንፈልግ 3 ነጥቧን ነክተን ኤዲት ማድረግ እንችላለን። በፈልግ ዲሌት ማድረግ እንችላለን። ይሄው በዚህ መንገድ ዲሌት ማድረግ እንችላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቻናሉን ሰብስክራይብ ማድረግ፣ ሌሎቹ ጋር እንዲደርስ ደግሞ ሼር ማድረግ፣ እንዲሁም እንዲስተካከሉ የምፈልጉት ነገር ወይም እንዲሰራ የምፈልጉት ነገር ካለ ደግሞ ኮሜንት ላይ ማስቀመጥ አይረሳ።